እኔ ወንድምህን የምታምነኝ ከሆነ እኔ ታላቅን የእውነት የምታከብረኝ የምታምነኝ ከሆነ ይሄ ነገር እነሱ እጅ ላይ አንዲት ነገር የለም እና ደግሞ የሩታን በፊት ለፊት አለች እውነቱን ትንገረ በቃ አንተ እንድታምናት እንግዲያው መማለም ካለባት እንድትምላ እንድትነገር ላስከፋት ልታስከፋኝ እንችላለች በዚህ ሀልኩ ግን ይሄ የወረደ ነገር አናደርግም በሪያሊቲ ሆን ማለት ነው እውነት መጥፋቷን አምነን እውነት እንደጠፋቸው ቀን ቢሆን ኖሮ እንደዛ ልናረግ አንችልም የቻልነውን ነገር ለማድረግ እንሞክራለን ምክንያቱም በቃ ሰው እስከሆነ ድረስ የሆነ ነገር ለማድረግ ትሞክራለህ ህሊና የሚባል ነገር አለ ወጣም ወረደ የሆነ ላጠፋችሁ ጥፋት ሌላ ነገር ልንፈጠር እንችላለን ግን ደግሞ በዚህ ልክ እሷ እስክትጠፋ ወይም ደግሞ ያለችበት እስከማይታወቅ ድረስ እንደዚህ አይነት ስራዎች ልንሰራም ልናደርግም አንችልም እንደነገርኳችሁ በቃ ትክክልና ሪያሊቲ ነገር እንደሆነ ይገባል ላይክ በቃ ፖሊስ ጣቢያ ገብተን የተፈጠረው ነገር እሱም ቢሆን እንደዛ ነው ብሎ ሲነግረን ነው እሺ እነሱ ጋር የለችም ይባል እነሱ ጋር ከሌለች ደግሞ የት ልትሆን የት ነሽ ህመሜን ስቃይን ባየሽ የት ነሽ ሰላም ውድ የኛ ፋሚሊ ናችሁ ደህና ናችሁ እኛ አለን እግዚአብሔር ይመስገን ቤተሰቦቼ ዛሬ እንግዲህ አንዳንድ ነገሮችን ወደ እናንተ ይዘን መተናል ለእናንተ ማሳወቅ ያለብን ነገር ስላለ ማለት ነው ቤተሰብና ዛሬ የነ ዳኒ የነ ኤፍሬም የቀጠሮ ቀናቸው ነበረ እና አንዳንድ ነገሮችን ፖሊሶች ያረጋግጡ ስለሆነ የቀጠሮውን ቀን ለነገ አሻግረውት ለነገ 3 ሰዓት ተቀጥረናል ማለት ነው ቤተሰቦቼ ዛሬ መጣንበት ነገር ግን ወንድሜ የኔ ታላቅ ወንድም ዴቭ የሆነ ያገኘሁት ነገር አለ ያገኘሁት እውነት አለ ያገኘሁት ሚስጥር አለና ላወራችሁ ፈልጋለሁ ብሎን ሩታን ሚዣት መጣለሁ ብሎ እኔና ሲስተር እየጠበቀን ነው ማለት ነው ቤተሰቦቻችን እንግዲህ ምን አይነት እውነት እንዳለ አናቅም ያለችበትን አውቆም ይሁን በምን ጉዳይ እንደፈለገን አላወቅንምና ጀስት ያው ዛሬ ቀጠሮ ነበርና ለእናንተ ማሳወቅ ስላለብኝ ነው ኤፍሬም እና ዳንኤል ተፈቱም ለነገ ተቀይሯል ማለት ነው ቀኑ አንዳንድ ማረጋጋጥ ያለባቸው ነገሮች በእነሱ በኩል ስላልጨረሱ የዛሬውን ቀጠሮ ለነገ አራዝመውታል ማለት ነው ኦሬዲ ዛሬ 3ኛ ቀናቸው ነው አይ ቲንክ ከታሰሩ ማለት ነውና ያው ሳጣሩ እኮ ሲጀመርም አይለቋቸውም እነሱ አጣርተው ነው ሀቅ ማነው እነሱ ችግር ከሌለባቸው ከዛው እስከሌሉ የሚፈቱ ይመስለኛል ከዛም በላይ ደግሞ ቤተሰቦቼ እኔ እነሱን የማሳሰር ወይንም እነሱን እንዲሰቃዩ ምናምን መፈልግ ሰው ሆኜ አይደለም ቤተሰቦቼ አንዳንድ ጊዜ የሆነ እውነት ከሌለ መፈታታቸው አይቀርም ግን ደግሞ እያደረጉት የነበረው ነገር ትክክል አልነበረም ቢያንስ እነዚህ ልጆች ስለ ሄርሜላ ምንም እንኳን ማያውቁ ከሆነ እኔን እየጠሩ ምናምን እኔ ላይ ማላገጥና መቀለድ ትክክል አይደለም ተገቢ አይደለም እዚህ ጋር የሰው ህይወት ነው እንትን ያለው ስለዚህ በዛም አንዳንድ ነገሮች አናደውኝ ስለነበረ ነው እነሱንም ለማሳሰር የበቃሁት ማለት ነው ስለዚህ ነገሩ ደግሞ አሁን ኬዙ በጣም ጠንክሯል ከዛም በላይ ሄርሚ ሳምንት አለፋት ኦሬዲ ከኛ ከተለየች ማለት ነውና ይሄ ደግሞ ቀልድ አይደለም የፈለገ ወንድሜ ቢሆን የፈለገ ስጋዬ ቢሆን አንዳንድ ጊዜ ለእውነት መቆም ግዴታችን ነውና ያንን ነገር ስላለ ነው እስኪ ዛሬ ደግሞ ብራዘር መጥቶ ያገኘውን እውነት እስኪ ነገርን በጣም ለማወቅ ጓጉቻለሁ ማለት ነው ቤተሰቦቼና ምናልባት ጉዜ የምትጨምሪው ነገር ካለ ያው እኔ የትኛውን በኩል ይሁን እኔ የሄርሜላን ሀቅ እንዲወጣ ነው የምፈልገው ማን እነሱም ጋር ኖረችም አልኖረችም ሄርሜላ እንድትገኝ ነው ዋናው አላማችንኛ እነሱ ግን ያደረጉት ያለው ነገር ልክ ስላልነበረ የተወሰነ ማየታቸው አሪፍ ነው እኔ መመለው ገብቷላ ምክንያቱም ትላንትናም እየተናገርኩ ነበረ ያያደረጉት ያሉት ነገር ሄርሜላ ስለመኖሯ ብቻ ሳይሆን እነሱ ጋር ያያደረጉት ያሉት ነገር ያስጠይቃቸዋል ልክ አይደለም ሰው ላይ ማላገጥ አይችሉም አሁንም ግን እኔ አላቅም ዙሪያቸው ላይ ያሉ ልጆችም ቢሆን በእንደዚህ አይነት ወይ ባይመጡ ጥሩ ነው ምክንያቱም ጥሩ አይደለም ከባድ ነው ህግ ጋር ሲቀርብ እንደኛ እንደምናወራው አይሆንም ህግ ጋር ከባድ ነው ነገሮችና ያንን ነገር አስበው ጠንቀቅ ብለው ስራታቸውን ቢይዙ ዙሪያ ላይ ያሉ ሰዎች ሄርሜላ ላይ ከማፈላለግ ነው የሚቀለው እንጂ ማላገጥ ምናምን አይደለም ብዬ ነው ማስበው
እኔም እንደዛ ነው ያሰብኩት። ቤተሰቦቼ ቢያንስ በቃ መፈለግ እንኳን እኛን ማገዝ እንኳን ባይችሉ አርፎ ቤታቸው መቀመጥ መቻል ነበረባቸውና በሷ መጥፋት ተደስተው ምናምን እንደዚህ መሆናቸው ተገቢ አይደለም ብዬ ነው ማስበውና ዛሬ እስኪ አዲስ ነገር አለ፣ አዲስ ነገር እንሰማለን ብዬ ተስፋ አለኝ ከፈጣሪ ጋር። ብራዘርም እኔ ማውቀው እውነት አለ፣ ይሄ ነገር መብቃት አለበት እና እነግርሃለሁ እየመጣን ነው ምናምን ነገር ብሎኝ እነሱን እየጠበቀን ያለ ነውና እስኪ ያለውን ነገር የምንሰማ ይሆናል ቤተሰቦቼ። አዎ እኔ ወንድሜ ለኔ ለአንተ ብዬ ነው እንጂ ሩታ ፊት ባልገናኝ እኔ ደስ ይለኛል እውነት ለመናገር። ምክንያቱም እሷ ያላት አመለካከት ልክ ስላልሆነ ለአንተ ስል ግን አደርገዋለሁ እንጂ ባላገኛት ደስ ይለኝ ነበር። ይገባኛል። ያው ነገሮች ለኔ ብለሽ ያደረሻቸው እንደሆነ አውቃለሁ። ግን ደግሞ አንዳንድ ሰዎች አወሩ ተብሎ አንቺም ማውራት ተገቢ አይደለም። ለምን አንዳንድ ጊዜ በዝምታ ሁሉንም ነገር ማየት ጊዜ ይፈታዋል አይደል? እያንዳንዱ ነገር ጊዜ ቢፈታው ሞር የተሻለ ነው። እነሱ ሆኑም አልሆኑም እኛ እነሱ ናቸው ብለን የደመደምነው ነገር የለም። ስቲል ነው አሁንም ድረስ ሰላም ሰላም ወንድም ሰላም ነው። ሰላም ነው። እንዴት ነው? ሰላም ጤናችሁ እንዴት ናችሁ? ደህና ነው። ሁሉ አማን ነው? እግዚአብሔር ይመስገን። እንዴት ነው? አላህ ይመስገን። ያው እንግዲህ ብዙ ነው ይዣት የመጣሁት ብቻ ያልሆንኩበት ምክንያት እሷ ጉዳዩ ላይ ስላለች ጠብቀኝ ነበር ያልከኝ። እሷንም ይዣት የመጣሁት እውነታውን እሷን ማወቅ ስላለባት ነውና የሆነ መረጃ አግኝቻለሁ። ትክክለኛውን ነገር እኔ አውቃለሁ፣ እርግጠኛ ነኝ። ከዛሬ አልፈም ነገሩ ብለኸኛልና ያለውን ነገር እኔም የኔም ኦዲየንሶች ሄርሜላም ወዳጆች እያንዳንዱን ነገር ማወቅ ስለሚፈልጉ ያገኘኸውን መረጃ ለሁላችንም በግልጽ ብትነግረን ደስ ይለኛል። እኔ ጋር ያለ እውነት አለ ስላልከኝ ማለት ነውና ያንን ነገር ለማወቅ ነው የመጣሁት። ኦልሬዲ የነ ኤፍሬምም ቀጠሯቸው ለነገ ተቀይሯል በአንዳንድ ነገሮች ምክንያት። ስለዚህ ለምን እንደፈለከን በዚህ አጋጣሚ ብትነግረን ደስ ይለኛል። ያው የፈለኳቸው ጉዳይ ነገር ምንድነው የሄርሜላ ጉዳይ እንግዲህ መጥፋት ከጀምሩም ጀምሮ ያስጨንቀኝ ነበረ እና ደግሞ መጥፋቷን ከሰማሁበት ቀን ጀምሮ ብዙ ነገር እየሞከርኩኝ ነበር። ከዛ በኋላ እና ኤፍሬምም እንግዲህ ወደ እስር ቤትም ሲሄዱ በቃ ነገሩ ከቡዜ ጋርም ትናንትና ብዙ ነገር አወራን። ሆነ ሄርሜላ በስነ ስርዓት መገኘት አለባት። መጀመሪያ ምንም ቢሆን ምንም ሰው ናት፣ የጠፋችው እቃ አይደለችም፣ ምን አይደለችም። በጣም ብዙ ነገር አወራንና ከዛ በቃ ከሷ ከተለያየው ጀምሮ ብዙ ነገሮችን እያጠናው ወይ ደግሞ ብዙ ነገሮችን እየፈለኩኝ ነበረ። እንደ ኤፍሬም ያሉበት ሄጄ ነበረ። ከነሱ ጋር ያለውን ነገር አወራን፣ ከሩታ ጋር ያለውን ነገር አወራን እና እኔ እንድታውቁልኝ የምፈልገው ነገር የዳኒም ሆነ የኤፍሬምም የሩታም እጅ እንደሌለበት ነው የምነግራችሁ ዛሬ ማለት ነው። ማለት በምን አወቅ ማለት ጥሩ ነገር ነው። ጥያቄ በቃ መሄድ እስካለብኝ ድረስ ሄጃለሁኝ። እነሱን ማግኘት ባለብኝ መንገድ አግኝቻቸዋለሁኝ። መጠየቅ ያለብኝንም ጥያቄ በስነ ስርዓት ጠይቄ እነሱ ጋር ግን በፍጹም ይሄንን ነገር እንዳላደረጉ መጀመሪያም ካንተ ጋርም እንደዛ ሰጣ ገባ ውስጥ የገቡት ወይ ደግሞ ካንተ ጋርም እንደዛ ነገር ውስጥ የገቡት በቃ እኛ በጊዜው በቃ ፈታ ለማለት ወይ ደግሞ በቃ የቀልድ መስሎ ነበር ያን ነገር ያደረግነው ብሎ እንግዲያው ዳኒ ኤፍሬምንም ሄጄ በስነ ስርዓት በአካል ነው ያወራኋቸው እና በፍጹም እንግዲያው ምለው ተገዝተው ይሄንን ነገር የነገሩኝ በፍጹም እንደዚህ አይነት ነገር ልናደርግም አንችልም እና እጃችንም እዚህ ውስጥ የለም እነሱ ብለዋል። ከዛም ባለፈ ደግሞ ይሄው ሩታንም ዛሬ እንግዲያው በአካል እሷንም ይዣት የመጣሁት ምንድነው አንዳንድ ነገር እንግዲያው ከኔም ባለፈ እንግዲያው እኔ መሄድ እስካለብኝ እንግዲያው ይሄንን ነገር ከቡዜ ጋርም ትላንት እያልን ነበር። እኔ ያንተ ጠላት አይደለሁም ወይ ደግሞ አንተ እንድትጎዳ አልፈልግም። ወንድሜ ነህ አይደለም ወይ ደግሞ ሄርሜላ ጠፍታ ቁጭ ብዬ ላጨበጭብ አልችልም። ሄርሜላ ለአንተ ያንተ ፍቅረኛ ሆነች አልሆነች አይደለም ጉዳዩ። በቃ ሄርሜላን እናውቃታለን፣ ስለጠፋች ብቻ ያሳስበኛል ጉዳዩ። ተረዳኸኝ አይደለም? በዛ መንገድ ሄጄ እኔ በቃ እኔ እርግጠኛ ነኝ ነው የምልህ እንደ ታላቅ ጉዳዩ ተሰምቶኝ መሄድ እስካለብኝ ቦታ ድረስ ሄጄ ነገሩን በቃ እውነት እንዳልሆነ ወይ ደግሞ እነሱ እጃቸው እንደሌሉበት ያንን ነገር አጣርቻለሁኝ። ያው ያለውን ነገር ሩታም ደግሞ እውነታውን ተነግረሃለች።
እነ ኤፍሬም እንዳውም እኔ ዛሬ ራሱ ይፈታሉ ብዬ ነበረ። አንዳንድ ፕሮሰሶች አላለቁም እና ጉዳያቸው ለነገ ተቀይሯል። ነገ ያለውን ነገር ከነሱም እናውቃለን። እውነታው ግን ይሄ ነው። በቃ እኔ እርግጠኛ ነኝ ያልኩ ነው እየነገርኩ ነው ማለት ነው። ምን ያህል መተማመኛ ምን ያህል እርግጠኛ ነህ? ከዛም ባለፈ ደግሞ በምን እንዴት አድርገን እንመንኛ? ይሄንንም ንገረኝ። እንዴት አድርገን እንመን? ልክ ነው። አሁን እኔ ሄርሜላ ተገኘች አይደለም ያልኩ፣ ተረዳኸኝ አይደለም? ሄርሜላ አልተገኘችም። አሁንም በጣም በቃ እስካሁን እናንተም እስከ ማግኘት ድረስ ሄርሜላ ያለችበትንም ነገር በጣም ለማጣራት እየሞከርኩ ነው። ከቤተሰብ ጋር እየተደዋወልኩ ነው ያለው ነገር ግን በእነሱ በኩል ለሚለው ግን ወይ ደግሞ እነሱ ጋር ናት ወይ ደግሞ እነሱ ይህንን ነገር አድርገዋል ለሚለው ጥርጣሬ ግን እኔ ወንድምህን የምታምነኝ ከሆነ እኔ ታላቅን የእውነት የምታከብረኝ የምታምነኝ ከሆነ ይሄ ነገር እነሱ እጅ ላይ አንዲት ነገር የለም። በቃ ከኤፍሬም ጋር በቃ ማውራት በጣም እስከ ጥግ ነው ያወራነው። በጣም በዚህ ጉዳይ ላይ ጭራሽ በጣም በቃ እንደዚህ ተነጋግረን አናውቅም። ያው መቼስ ያንን ነገር እኔ እነሱ እስር ቤት ሆነው ለእናንተ ቪዲዮ ይዤ አልመጣም። ገብቷቸዋል አይደለም? ከነሱ ጋር ያለውን ነገር በስነ ስርዓት አውርቻለሁ እና እኔን እመነኝ እጃቸው ከነሱ የለም። እና ደግሞ የሩታን በፊት ለፊት አለች እውነቱን ትንገረ በቃ አንተ እንድታምናት እንግዲያው መማለም ካለባት እንድትነግር ፈልግ። አሁን እኮ ይኸውልህ ወንድሜ የሄርሜላ መጥፋት ብቻ ሳይሆን እነሱ ባደረጉት ነገር ህግ የሚያጣራውን አጣርቶ ማድረግ ያለበትን ያደርጋል። አሁንም ክትትል ላይ ነው ያለው አይደለ? ነፃ ከሆኑ ምንም የሚያስጨቃጭቅ ነገር የለም። ነፃ ስለመሆኑ ሳይሆን እኔ ሄርሜላ እነሱ ጋር አለች ብዬ መጀመሪያ የማመን ሳይሆን እነሱ ያደረጉ የነበረው ነገር በሙሉ እርግጠኝነት ወደ እነሱ ሁሉንም ነገር እንዲጠረጠር የሚያደርግ ስራ ነበር እየሰሩ የነበረው። ያ ነገራቸው ነው መቆም ያለበት። ገብቶሃል አይደለም? አሁን እሷ ጋር አለች የለችም አይደለም ጉዳዩ። ሄርሜላ ጠፍታለች። በተቻለን አቅም ከፖሊስ ጋር ሆነን መስራት ያለብንን ስራ እየሰራን ነው። ገብቶሃል? ግን እነሱ ሰብአዊነት ባለው መልኩ ቢጓዙ ነው ዋናው የኔ ነጥቤ ማለት ነው። ይሄ ሰብአዊነት አይደለም። አንድ ሰው ላይ የጠፋ ሰው ላይ ማላገጥ የማይሆን ነገር ማድረግ ልክ አይደለም፣ ተገቢ አይደለም። እንደ ሰው ሆነ ስታስበው ያ ነገር ያስጠላል። ያ ነው የኔ አመለካከት እንጂ ፖሊስ ጋር አንዴ ከገባ በኋላ ማድረግ ያለበትን እሱ ነው የሚያውቀው። ገብቷል? እዚች ጋር ክስ አነሳን ብንል እንኳን አልከሰሰም ክሴን በቃ ላንሳ ቢል እንኳን ፖሊስ የራሱን ሳያጣራ እሱ ስላለ ብቻ ላይ ወድ ይችላል። ለምን እዚህ ጋር ሰው ጠፍቷል። ሰው ባይጠፋ ኖሮ አንድ ሰው ተጣልቶ ከሆነ በቃ ክሴን አንስቻለሁ በካሳ እንጨርሳለን ብሎ ነገሮችን እንትን ሊል ይችላል ህግ። ይሄ ግን ልጅቷ እስካልተገኘች ድረስ ሁሉም ተጠርጣሪ ከሆነ ምርመራው ይቀጥላል ማለት ነው። ከዛ ምርመራው ቀጥሎ ፖሊስ ማድረግ ያለበትን ነገር ያደርጋል። ያ ነው ያው ምንድነው ሀሳባችሁ እኮ እኔ ሀሳባችሁ ተቃዋሚ አይደለሁኝም ወይ ደግሞ ሀሳባችሁን ሳልረዳ ቀርቼ አይደለም። ግን ሰሞኑ ያው ምንም ቢሆን ምንም ሰው ልጅ ከተዋለደ በኋላ ያው ቤተሰብ ነው አይደለም? ስለዛ አንዳንድ ክፍተቶች የሆነ ሌላ ክፍተት እንዳይፈጠር በሚለው ነው አንደኛም ነገር። እና ደግሞ ሰሞኑ ያደረጉት ነገር ከሩታ ጋራ በጣም ብዙ ነው ያወራነው ብዙ። ምክንያቱም ሩታ ሴት ልጅ ናት። እሷም ይሄን ነገር እሷ ላይ ተደርጎ ቢሆን አንተም ሺ ጊዜ ብትለያዩ ምን ብትሉ አንተም ዝም አትልም ነበር፣ እኛም ዝም አንልም ነበር። በቃ ከሩታ ጋር የተነጋገርን ይሄን እና ይሄን ነገር አንቺ እንደ ሴት ልጅ በራሱ ይሄን ነገር እንዴት ታይዋለሽ? በቃ ያደረጋችሁት ነገር ስህተት ነው። በቃ ሙሉ ለሙሉ ስህተት ነው። በስህተቱ እሷ ማምናበት ስህተት መስራታቸው እሷም ያመነችው ወይ ደግሞ ልክ ነው በቃ ይሄማ ተሳስቻለሁ ያለችበት ነገር ነው። ነገር ግን በቃ አሁን እሷ ላይ እኔ ግን በቃ እኔ ንጹህ ነኝ ነው እያለች ያለችው ሩታ። እኔ እንደዚህ አይነት ነገር እጄ ላይ የለበትም። ምን በቃ በጊዜ ያደረግነው እኛ በቃ ለቀልድ እንደ ቀልድ አደረግነው። ግን ነገሩ የእውነት እንደዚህ እንደሆነ ጭራሽ አልገባንም ነበረ። ግን እጃችን ከኛ ንጹህ ነው። በቃ ያው ተመነኝ እንግዲህ በልጇ ነው መላይ ነገረችኝ። ስለዚህ እዚህ ነው ደግሞ ሰው ልጅ የሆነ ነገር ጥፋት አጥፍቶ እዚህ ነው ይራመዳል ማለት ለኔ ትንሽ ስለሚከብደኝ ማለት ነው። ተረዳኝ አይደል ወንድሜ? ያው ምን ያለውን ደግሞ ከኔም ባለፈ ደግሞ ያው በአካል አለች ሩት የሚሰማሽን ማውራት ትችላለሽ። እሺ ያው ማለት አንተም እንደተናገርከው ማለት ለመናገር ከዚህ በፊትም እንደተናገርኩት ከሆነ ነገሮች ሪል አልመሰለንም ነበር እውነት ለመናገር። ምክንያቱም ለረጅም ጊዜያቶች ለረጅም ቀናት በቃ ኦልሬዲ ሳምንት በፊት 5 ቀን ማለት ሳምንቱን ማለት ይቻላል እና
የዛን ያህል ልክ ዝም ካሉ እኛን ለማስጠቆር ወይም ውሸታቸው ነው ብለን ስላሰብን እንጂ የቀለበው የፈለገ ነገር ቢሆን ጥፋት ሊጠፋ ይችላል። ልንቀያየም ላስከፋት ልታስከፋኝ ይችላልሽ። በዚህ ያህል ልክ ግን ይሄ የወረደ ነገር አናደርግም በሪያሊቲ ቢሆን ማለት ነው። እውነት መጥፋቷን አምነን እውነት እንደጠፋቸው ቀን ቢሆን ኖሮ እንደዛ ልናደርግ አንችልም። የቻልነውን ነገር ለማድረግ እንሞክራለን። ምክንያቱም በቃ ሰው እስከሆነ ድረስ የሆነ ነገር ለማድረግ ትሞክራለህ። ህሊና የሚባል ነገር አለ። ወጣም ወረደ የሆነ ላጠፋችሁ ጥፋት ሌላ ነገር ልንፈጥር እንችላለን። ግን ደግሞ በዚህ ልክ እሷ እስክትጠፋ ወይም ደግሞ ያለችበት እስከማይታወቅ ድረስ እንደዚህ አይነት ስራዎች ልንሰራም ልናደርግም አንችልም። እንደነገርኳችሁ በቃ ትክክልና ሪያሊቲ ነገር እንደሆነ የገባን ላይ በቃ ፖሊስ ጣቢያ ገብተን የተፈጠረው ነገር እሱም ቢሆን እንደዛ ነው ብሎ ሲነግረን ነው። ሁሉንም ነገር ተናግረናል። ፖሊስ ጣቢያ መናገር ያለብንን ነገር ተናግረናል። ሪቭን መናገር ያለብኝን ማሳወቅ ያለብኝን ሁሉንም ነገር ነግሬዋለሁ። ሲቀጥል ደግሞ ያው አሁን እኛ እዚህ መጣ ነው እውነቱን እንድታውቁት እንጂ ኦልሬዲ ፖሊስ የያዘው ጉዳይ ነው። እናንተ አስፈቷቸው፣ እናንተ እንደዛ ይርዱ፣ እናንተ ይሄን ነገር ፍጠሩልን እናንተው አልመጣንም። ግን ደግሞ እውነታውን ማወቅ ስላለባችሁ እኛ ያጠፋነው ምንም አይነት እንደዚህ አይነት ጉዳይ ላይ ምንም አይነት ያጠፋነው ጥፋት እንደሌለና እኛ እንዳልሆነን አይደለም። እኔ ኤፍሬም ዳኒ እንዳላደረጉት 100% እርግጠኛ ነኝ። እና ጠዋትም ሄደን ነበረ ነገሮችን ቼክ ለማድረግ እኔም ሄጄ ነበር። ያው ፖሊሶች ውስጥ ጠይቃቸው ሁሉም ነገር እስከ ነገ ተጣርቶ ያልቃል። ነገር ግን ነገሮች ሳያልቁ ክሱም ተነሳም አልተነሳም የኛን ስራ ሳንጨርስ ልጆቹን ምንለቅበት ምንም አይነት አግባብ አይኖርም ያሉን። እውነታውን ደግሞ በእርግጠኝነት ንጹህነታቸውን አይተው እንደሚለቀቁ በደንብ እርግጠኛ ነኝ እኔ። ምክንያቱም ይሄ ነገር ቀላል ነው ለኛ የሚከብድ ቢሆንም ለኛ የሚከብድ ቢመስልም እኛ ማናቃቸውን አይነት አሰራሮች በጣም ያውቃሉ ፖሊሶች። በምን አይነት መንገድ አጣርተው በምን አይነት መንገድ ነገሮችን ቼክ አድርገው እውነታው ጋር መድረስ እንዳለባቸው እነሱ ያውቃሉ። ስለዚህ እኛ ደግሞ እውነታውን እስካወቅን ድረስ እንዲሁም ደግሞ ከእንደዚህ አይነት ጥፋቱ ነፃ እንደሆነ እስካወቅን ድረስ ምንም ነገር አይፈጠርም። የነሱ ነገር እንጠብቃለን። ግን ደግሞ እዚች ጋር የመጣ ነው ያው እውነቱን እንድታውቁና እኛ ምንም እንዳላደረግን እንድታውቁልን ነው። ሜቢ አሁንም እንደዚህ ስላችሁ ላታምኑ ምናምን ሊመስላችሁ ይችላል። እርግጠኛ ነሽ? ሰማይና ምድር የፈጠረ ፈጣሪ ምንላችኋለሁ ምንም አይነት ነገር አላደረጉም። ኢቭን እኔ አይደለሁም ኤፍሬምም ዳኒም እንደዚህ አይነት ጥፋት አላጥፍ በጣም እርግጠኛ ነኝ። እና በዚህ ነገር እርግጠኛ እንድትሆኑ ብቻ ነው። ነገሮች ላይ ደግሞ በደንብ እርግጠኛ የምትሆኑበትን ፖሊሶች አጣርተው መረጃውን ይፋ ያደርጉላችኋል ብዬ ተስፋ አደርጋለሁ። ያው እውነት ነው። እውነት ተደብቆ አይቀርም መቼም ተጣርቶ እውነታው ይወጣል ብዬ ተስፋ አደርጋለሁ ከፈጣሪ ጋር። መቼም ፈጣሪም ደግሞ ላይክ እውነት ካለበት ጎን ነው የሚሆነው እንጂ የሆነ በውሸትም ሆነ ስማችሁ ስለጠፋ በውሸት ተጠርጥራችሁ ይሁን የሐሰት ክስም ተከሳችሁ ይሁን በሐሰትም ተመስክሮባችሁ ይሁን ልትቀርቡ ትችላላችሁ። ግን ደግሞ ፈጣሪ ሁሌም ከእውነት ጋር አለ። የኛን እውነት የሚያወጣ ፈጣሪ አለ ብዬ ነው የምለው። ስለዚህ ኖርማል ነገር ነው። ይሄ ነው ሐሳቤ እና ለእናንተም ደቭም እናገኛችሁ ስለኝ ልነግራችሁ የመጣሁት እውነታ ይሄና ይሄ ነው። ከዚህ የተለየ ነገር የለም። እና እውነት ለመናገር እንደዛ አይነት ስራዎችን ስንሰራ የነበረው ላይክ አንተንም ስናገኝ ይሄ ነበረው በቃ ውሸታችሁንና ይሄን ያህል ቀን አንተ ለእኔ ልጅህ እናት ነኝ ኤፋ ደግሞ ወንድም ነው ያ ነገር አትሊስት ሆዱን አራራው ብለን እንላፈው። ግን ደግሞ እህት ወንድም በታሪክ ዝም ሊል አይችልም። ድፍር 5 ቀን በሙሉ አንድ ሴት ልጅ ናት ኢቭን ሴት ልጅ ናት የጠፋችው ራሷን መከላከል ላትችል ትችላለች። በምን አይነት ሁኔታ ውስጥ እንደሆነች አናውቅም። በእንደዚህ አይነት ሁኔታ ውስጥ ሆና በጭራሽ ቤተሰብ በታሪክ ዝም ሊል አይችልም። ዝም አላለም እና ደግሞ 5 ቀን በሙሉ ፖሊስ ቤተሰብ ዝም አላለም። ከኛ ጋር ነው ያሉት። እኔ ለመረዳዳት እንጂ ለክርክር እኮ የማይሆን መረጃ አትስጫ። ደግሞ 5 ቀን በሙሉ ማንም ፖሊስ ጣቢያ ሄዶ አመለከተ የለም። 24 ሰዓት ግን ካለፈ በኋላ ማንም ዝም ብላችሁ በየራሳቸው እና ሊፈልጉ ይችላሉ። ኦፍ ኮርስ ዝም ላይሉ ይችላሉ። በፋሚሊ የሚያውቁት ቦታ ስራ ቦታ ምናምን ሊያመለክቱ ይችላሉ። ግን ደግሞ ከእንደዛ ከናስ ከፋሚሊ በተሻለ ደግሞ ህግም ሆነ ፖሊስ በጣም የረቀቀ አሰራር አላቸው። ወደ እነሱ ቢሄዱ መፍትሄ ሊያገኙ ይችላሉ። ዝም ያሉበት ምክንያት ዝም አላሉ የራሳቸው ነገር ነው ብለን ስላሰብን
ዝም አላሉም። አሁን አንቺ የራስሽን ነገር አስረድተሽ ሊሆን ይችላል። ልክ አይደለሽማ፣ አስተካኪ። ዝም አላሉም፣ ግን ደግሞ ይኸውልሽ ዝም ያላሉበት ምክንያት ዝም አላሉ። አላየሽም? እኛን ግንኙነታችን አይደለ ያለው ከኛ ጋር ኮንታክት አላቸው። ልክ አይደለችማ አብርሽ። ችግር የለውም እኮ የፈለገችውን ታውራ። እውነታውን እኮ ምን ሰው ያውቃል እኮ እሷ ስላለች ስላላለች ሳይሆን እኔ ስላልኩኝ ሳይሆን ህግ በላይ ነው። ህግ በደንብ አድርጎ ያሳያቸዋል ሁሉንም ነገር። እኔም ሆነ እኔ ፍሬምም በኮንፊደንስ 100% እርግጠኛ ነኝ። ዳራቴ ነፍቼ ነው ማወራላችሁ። እኛ ያጠፋነው ጥፋት አንዳች ጥፋት የለም። እሷ በመጥፋቷ ምንም አይነት ያደረግነው አንድም ነገር ያደረግነው ነገር የለም። ይሄ ደግሞ ነገ ጠዋት ወይም ከነገ ወዲያ ምናምን የምታዩት ነገር ይሆን እና ያው ፋሚሊዝም ላይ ይችላል እኮ እያልኩ ነው። አላልኩም አሁንም ቢሆን ግን ደግሞ በራሳቸው ፊናል ሊፈልጓት ይችላሉ። ፋሚሊ ጋር ሊፈልግ ይችላል። ስራ ቦታ ልትፈልግ ትችላለች። የምትማርበት ትምህርት ቤት አካባቢ ጓደኞቿ ጋር ልትፈልግ ትችላለች። ግን ደግሞ ፖሊስ ጣቢያ ያልሄዱበት ምክንያት በቃ እኛን ለማስጠቆር መሰለንና እንደዚህ አይነት ነገሮችን አደረግን። ግን ደግሞ ሪል እንደሆነ የገባን ፖሊስ ጣቢያ ስንሄድና ነገሮችን ስናወራ እንደጠፋች ተረዳን። ከዛም በኋላ ለበቃ ለጠፋነው ጥፋት ይቅርታ ጠየቅን፣ ያለውን ሁኔታ ተናገርን። እንግዲህ ፖሊስም ኦልሬዲ አንዴ ኬዙ ፖሊስ ጋር እስከደረሰ ድረስ ስራው የነሱ ነው። እኛ ብናወራ ባናወራ እውነት ነው ውሸት ነው ብንል ምንም የምንፈጥረው ነገር የለም። እነሱ አጣርተው እውነታውን ያሳውቋቸዋል። በቃ እኛም ነፃ እንደሆነና በእርግጥ እነሱ እውነቱን ነገር ማውጣታቸው አይቀርም። የኛ ማውራት ያን ያህል አስፈላጊ ሊሆን ይችላል። ግን ደግሞ ትክክለኛ ነገር እንደሆነና እኛ እንዳላደረግነው ለማስረዳት ብቻ ነው እዚህ የተገኘ ነው እንጂ የነሱ ስራ ነው። ሁሉንም ነገር ሊያሳያችሁ ይችላሉ። እሱ ልክ ነው። ግን ማላገጣችሁ ደግሞ ተገቢ ነው ብለሽ ታስቢያለሽ? ምንም የምናውቀው ነገር አልነበረም እያልኩሽ ነው ጊዜ ደጋግሜ እየነገርኩሽ ነው። ማላገጣችሁ ልክ ነው። ልድገምልሽ፣ ምንም የምናውቀው ነገር የለም እያልኩሽ ነው። አሁንም ቢሆን በሰዓቱ ምንም የምናውቀው ነገር የለም። እንደዛ አይነት ነገር ሲያረጉ በትክክል የፍሬም አግኝቷት ነበረ። ኤፋ ካገኛት በኋላ አብርሽ አግኝቷታል፣ ተደዋውለዋል። ይሄንን ደግሞ እሱም እዛ ፖሊስ ጣቢያም ቢሆን ቃሉን ሰጥቶ ተናግሯል። እንደዛ አይነት ነገር ከተፈጠረ ከተገናኙ እኛ የምንጠረጠርበት ምክንያት አይኖርም። ወይም ደግሞ ይሄ ነገር እኛም በቃ ሆን ብለው ለማስጠቆር ወይም ደግሞ እኛ ላይ ፎከስ እንዲደረግ ያደረጉት ሀሳብ ነው ብለን ስላሰብን ነው እንደዛ እያደረግን የነበረው። ልክ እንዳልሆነ ኦፍ ኮርስ አምኜ እኮ ይቅርታ ጠይቄያለሁ አይደል እንዴ? ፖሊስ ጣቢያም ቢሆን እዚህም ቢሆን ልክ እንዳልሆነ እየተናገርኩኝ ነው። ልክ ነው ብዬ አልተጋፈጥኩሽም እኮ። በዚህ ልክ መከራከሩም ልክ አይደለም ከኔ ጋር ገባሽ? አሁን ያንን ነገር ልክ እንዳልሆነ ገብቶን ይቅርታን ጠይቀን ማስረዳት ያለብንንም ነገር አስረድተን ማድረግ ያለብንንም ነገር አድርገን እንግዲህ ሁሉንም ነገር ለፖሊሶች ትተን ወተናል፣ ለህግ ትተን ወተናል። ህግ ሁሉንም ነገር እንግዲህ ከፈጣሪ ጋራ ጥሩ ዜና እንሰማለን ብዬ አስባለሁ። እንደነገርኳችሁ ያው እውነታውን 100% እርግጠኛ ሆኜ ለእናንተ ለማንም መናገሬ እርግጠኛ ነኝ። ኢቭን በኔ በኩል አይደለም በዳኒም በይፋም በኩል በጣም እርግጠኛ ነኝ እንደዚህ አይነት ነገር እንደማያረጉም እንዳላደረጉ። ስለዚህ ይሄንን ነገር ደግሞ እንግዲህ ፈጣሪም ተጨምሮበት እውነታው እንደሚወጣና እነሱም ከእንደዚህ አይነት ነገር ይሄ ተጠርጥራቸዋልም ተብለው ኢቭን በሐሰት ሁላ መሰከራለን ብለው የሚያሉ ሰዎች አሉ። ትላንት አብረው ነው የነበሩ ሰዎች እንግዲህ የእነሱንም ጭምር ፈጣሪ የሚያሳፍር ይሆናል ብዬ አስባለሁ። ከእውነታውን የሚያወጣና ነገሮች ሰላም ይሆናሉ ብዬ አስባለሁ። ከፈጣሪ ጋር ነገሮች ይስተካከላሉ። ይሄ ነው ሐሳቤ። ይሄንን እንድትረዱ ነው እንጂ ሁሉም ነገር እና ያው መጨመርላችሁ ነገር ደግሞ ለከናቸው ሩታዬ መጨመርላችሁ ነገር ወንድሜ ማለት ጉዳዩ ለሁላችንም ጭንቀት ነው። ተረዳኸኝ አይደለ? ለአንተም ጭንቀት ነው፣ ለኛም ጭንቀት ነው። ታውቃለህ በቃ ሁሉም ነገር እኮ እንግዲህ ያው እያየህ ነው፣ አብረን ያለነው ማድረግ ያለብን ነገር እያደረግን ነው። ብቻ ግን እኔ ምንድነው ያው በጊዜው በቃ በሩታም ላይ በኤፍሬምም ላይ በዳኒም ላይ በጣም ውስጥ ተሰብሮ ስለነበረ ያንን ነገር አንደኛ ውስጥ ነፃ እንዲሆን ነው። ተረዳኛል ዛሬ እንትን ያልኩት ያንን ደግሞ በቃ እኔን እመነኝ ነው። በቃ እኔን ወንድምህ መቼስ ወንድምህ ነኝ፣ አሳልፌ ለጠላት ልሰጥ አልችልም፣ ወይ ደግሞ አሳልፌ ለአውሬ ልሰጥ አልችልም። በቃ እመነኝ። የነሱ እጅ አንዳች ነገር የለበትም። ትላንትና ከብዙም ጋር ብዙ ነገር ብለናል። በቃ ብዙ እንደውም በቃ እኔ ከወንድሜ በቃ ከዛሬ ጀምሮ በቃ የአብርሽን ነገር መጎዳትም ሆነ ምንም በቃ ማየት የለብንም አይነት ነገር ውስጥ በቃ ብዙ ነገር አውርተን ወደዛ ነገር ስለደረስን ነው ዛሬ ሜዝጂን ያህል ድረስ የሄድኩት እና ከነሱ ላይ ግን የሆነ በቃ አይምሮ ነፃ እንዲሆን እፈልጋለሁ። ሄርሜላ ትገኛለች፣ በእርግጠኝነት ትገኛለች።
ነገም ከነገም ወደ ፈጣሪ ያውቃል ምን እንደሚፈጠር አናውቅም። እና ግን ወንድሜ እኔ የምነግር ነገር ከነሱ አይምሮን አንጻ እነሱ ላይ ምንም አይነት ችግር የለም። ሁላችንም እሱን ነው የምመለው። ሲጀመር እኮ እንኳን ሰው ምንድነው ስንሄድ እኮ እግርና እግር ይጋጫል እኮ በቃ መሀል ላይ ግጭቶች ሊኖሩ ይችላሉ፣ አለመግባባት ሊፈጠር ይችላል። ግን በሰው መጥፋት ወይ ደስተኛ ደግሞ ኤፍሬምን እኮ እንግዲያው ኤፍሬም ስለ ኤፍሬም እናንተ አናወራም አይደለ? በቃ ወንድማችንን በደንብ እናውቀዋለን። የዚህን ያህል እንደዚህ ድፍረት ወይ ደግሞ የዚህን ያህል ኤፍሬም እንደዚህ አላደገም። ገብቷል። ስለዚህ ያንን ነገር እኔ እርግጠኛ ነኝ 100% ውስጥ ካሁን በኋላ ነፃ ይሁን ባይሆን ሌላ አማራጮች ማድረግ ያለብን ነገር ሁሉ እናደርጋለን። ሄርሜላን ብትሆን ትገኛለች ባይነኝ ነኝ። እሺ ችግር የለውም። በቃ ሁሉም ነገር ያው ነገ ከነገ ወዲያ ጊዜ ይፈታዋል። በቃ እግዚአብሔር ይቀር። ወንድሜ አመሰግናለሁ። በዚህ ልክ ለኔ ሁሉ ነገሮችን ስላልክ አመሰግናለሁ። ችግር የለውም። ነገ ቀጠሮ አላቸው። ነገ ፖሊሶቹ የደረሱበትን ነገር ያሳውቁናል። ስለዚህ ኖርማል ነው። በቃ ችግር የለውም። እና በቃ እፈልጋለሁ ስላልከኝ ነው እንትን ያልኩህ የነበረው። አዎ እኔማ በቃ ይሄንንም ነገር ለመናገር ነው የሆነ በቃ በጣም ተበሰሞኑ ያለው ሁኔታ ታውቀዋለህ። በጣም ተጨንቀ ስለነበረ ያንን ነገር ነፃ እንዳረግልህ ስለፈለኩኝ ነው። እናንተም ተረታችሁናል ብለን እናስባለን። ያው ከኛ በተጨማሪ ነገ እውነታውን ከፈጣሪ ጋር ፖሊሶች ሁሉም ነገር የሚያረጋግጡት ይሆናል ብዬ ተስፋ አደርጋለሁ። ቴንኪው ለሁሉም ነገር እናመሰግናለን። እኛም እናመሰግናለን። እንደዋወል ብዙ ያው ብዙ እንትን ማለት የለብንም፣ መጨነቅ የለብንም። ፈጣሪ ያውቃል ምን ነገሮች እንዴት አያስጨንቅም። እሷ መጥፋት ያስጨንቃል። ከሌለች እንዴት እሺ የት ልትሆን ትችላለች የሚለው ደግሞ ሌላ ትንሽ ጭንቀት ፈጠረብኝ። በዚህ ልክ የሩታዬ ማለች ከሆነ በልጇ የማለች ከሆነ በፈጣሪ በዚህ ልክ የማለች ከሆነ እሺ እነሱ ጋር የለችም ይባል፣ እነሱ ጋር ከሌለች ደግሞ የት ልትሆን ትችላለች? ያው ግራ ይገባል። ለማንኛውም ተረጋጋ። አንተ እንትን ማለት ሳይሆን ተረጋግቶ ነገሮችን ወደሚከተለው አሁን ፖሊስ ማወቁ አንድ ነገር ነው፣ አሪፍ ነው። በጣም ብዙ ቦታ እየፈለግን ነው፣ ግን አላቅም እንጃ ምን እንደምል። ብቻ ነገም ዛሬ ልልህ የምችለው ደህና አድርጓት ወደኛ እንድትመጣ ነው የምፈልገው። ግን አንተ ተረጋጋ። ለምን ተረጋግተህ ነው ነገሮችን ማድረግ የምትችለው እንጂ ከተጨነቅ የሆነ ነገር ካልክ ማሰብ አትችልም በትክክል። ስነ ስርዓት አስበን እንድናደርግ ደግሞ ያንን ማድረግ ነው ያለብን። ተረጋግተን ነገሮችን ማስተዋል። አሚን በቃ